በዚህ ቪዲዮ ኢንተርኳርታይል ሬንጅ እናያለን። ኢንተርኳርታይል ሬንጅ የምንለው ሜዥር ኦፍ ዲስፐርሽን ነው። ስለ ዲስፐርሽን እስካሁን ስናይ ነበር፣ ስለ ሜዥር ኦፍ ዲስፐርሽን። ኢንተርኳርታይል ሬንጅም ዲስፐርሽንን ሜዥር ከምናደርግባቸው ሜቶዶች አንዱ ነው። ዲስክራይብ የሚያደርገው ደግሞ ስፕሪድ ኦፍ ዘ ሚድል 50% ኦፍ የዴታ ሴት ይላል። የዳታ ሴታችንን ሚድል 50% ስፕሪዱን ነው የሚነግረን። የሚድል 50%ቱ ምን ያህል ስፕሪድ ነው የሚለውን ማለት ነው። ለምሳሌ እዚህ ጋር ያለን ዴታ ሴት ይሄ ከሆነ ይህንን ዴታ ሴት በዚህ መንገድ ሪፕሬዘንት ብናደርገው ያለ ሙሉ ዴታ ሴት እንደዚህ ቢሆን ኳርታይል ማለት 4 ማለት ነው። ሶ ይሄንን ዴታ ሴት የሰበሰብነውን ዴታ ሴት 4 እኩል ቦታ መክፈል ማለት ነው። 4 ቦታ መክፈል ነው። 4 ቦታ ስንከፍል 25%ቱ ከ0 አንስቶ 25% ያለው ኳርታይል 1 ይባላል፣ ወይም ኪው 1 ብለን የምንጠራው ማለት ነው። ከ25% እስከ 50% ያለው ደግሞ 25% ማለት ነው፣ ኪው 2 ብለን እንጠራዋለን። ይሄኛው ኳርታይል 2 ማለት ነው፣ ሁለተኛው ኳርታይል ወይም ደግሞ ሚዲያን ማለት እንችላለን። ሚዲያን ማለት ሚድል ቫልዩ ማለት ነው። 50% ላይ ስለሆነ 25 ጀመረ 25 50 ስለሆነ ይሄኛው ፖይንት የዳታ ሴታችን ሚዲያን መሆን ይችላል። እና ሪሜምበር ዳታችን ኢንክሪዚንግ ኦርደር ወይም ዲክሪዚንግ ኦርደር ማስቀመጣል በመጀመሪያ የሰበሰብነውን ዳታ ሴት ማለት ነው። ከዛ እንደዛ ካደረግን በኋላ ነው ኢንተርኳርታይል ሬንጅ የምንፈልገው። ሚዲያንም ስንፈልግ እዚሁ በተመሳሳይ መንገድ እንዲህ አሬንጅ እናደርጋቸዋለን። ኢንክሪዚንግ ኦርደር ወይም ዲክሪዚንግ ኦርደር። እዚህ ጋር በኢንክሪዚንግ ኦርደር ነው ዳታችን የተሰበሰቡት። ሶ ኳርታይል 2 የምንለው ሚዲያን ቫልዩ መሆን ይችላል 50% ስለሆነ ማለት ነው። ከ50% እስከ 75% ያለው 25% ስንጨምርበት ኳርታይል 3 እናገኛለን ማለት ነው፣ ወይም ኪው 3 ብለን የምንጠራው ሶስተኛውን ኳርታይል እናገኛለን። ከ75% እስከ 100% ያለው ደግሞ ኳርታይል 4 ይባላል። ሶ የሰበሰብነው ዴታ ሴት 4 ቦታ ከፈለው ማለት ነው። ኳርታይል 1፣ ኳርታይል 2፣ ኳርታይል 3፣ ኳርታይል 4 ብለን ማለት ነው። ሶ ኢንተርኳርታይል ሬንጅ የምንለው የሚድል 50%ቱ ስፕሪድ ነው ብሎናል። ስለዚህ ሚድል 50% የምንለው ምንድን ነው? ሚድል 50% የምንለው መሀል ላይ ያሉት 50% ማለት ነው። 25% ሲደመር 25 እነኚህ ሁለቱ 25% ስንደምራቸው 50% እናገኛለን። የምንፈልገውን ከዚህ በፊት ስናይ የነበረውን ሬንጅም ምናምን ስናይ የሙሉ ዴታችንን ስፕሪድ ነበር ስናይ የነበረው። ግን ኢንተርኳርታይል ሬንጅ ስናይ ግን የምናየው ስፕሪድ የሚድል 50%ቱን ብቻ ነው። ከኳርታይል 1 አንስቶ እስከ ኳርታይል 3 ያለውን ማለት ነው። ሁለቱ 25% ሲደመሩ 50% ይሆናል። የሚድል 50%ቱን ስፕሪድ ነው የምንፈልገው፣ ወይም ደግሞ የሚድል 50%ቱን ሬንጅ ነው የምንፈልገው። ሬንጅ ስንፈልግ ደግሞ ምን ብለናል? ሃይስት ቫልዩ ሲቀንስ ሎወስት ቫልዩ ብለናል። ሶ እዚህ ጋር የሚድል 50%ቱ ሃይስት ቫልዩ ኪው 3 ነው የሚሆነው፣ ኳርታይል 3። የሚድል 50%ቱ ስሞለስት ወይም ሎወስት ቫልዩ ኳርታይል 1 ነው የሚሆነው። ስለዚህ ኢንተርኳርታይል ሬንጅ ስንፈልግ ኳርታይል 3 ሲቀነስ ኳርታይል 1 ይሆናል ማለት ነው። ኢንተርኳርታይል ሬንጅ ስንፈልግ ማለት ነው። ሶ የሚድል 50% የምንለው የዚህኛውን ብቻ ሬንጅ ነው የምንፈልገው ኢንተርኳርታይል ሬንጅ ስንፈልግ ማለት ነው። ሶ በጣም ቀላሉ ኢንተርኳርታይል ሬንጅ መፈለግ እዚህ ጋር እንደምታዩት ፎርሙላዎችን አስቀምጬላችኋለሁኝ። መጀመሪያ የዳታችንን ብዛት እንቆጥራለን። ዳታችን ቆጥረናቸው ብዛታቸው ኦድ ከመጣ ኦድ ነምበር ከመጣ ይሄንን ፎርሙላ እንጠቀማለን ኳርታይሎችን ለማግኘት ማለት ነው። ኬ የምንለው የምንፈልገው ኳርታይል ማለት ነው። ለምሳሌ ኳርታይል 1 የምንፈልግ ከሆነ በኬ ቦታ 1 እናስገባለን፣ እዚህ ጋር በኬ ቦታ 1 እናስገባለን። ኦድ ከሆኑ ማለት ነው። ኦድ ከሆኑ ኢቭን ከሆኑ ደግሞ ይሄኛውን ፎርሙላ እንጠቀማለን። በኬ ቦታ እንደነገርኳችሁ ኳርታይሎችን ነው የምንፈልገው። ኢንተርኳርታይል ሬንጅ ስንፈልግ ብዙ ጊዜ የምንፈልገው ኳርታይል 3 እና ኳርታይል 1 ነው። ሶ በኬ ቦታ 3 እና 1 ነው ማለት ነው የምንከተው። ከፈለግን ኳርታይል 4ንም ከፈለግን በእርግጥ 4 አስገብተን 1ንም የምንፈልግ ከሆነ 1 አስገብተን ማግኘት እንችላለን። ግን ኢንተርኳርታይል ሬንጅ ስንፈልግ ኳርታይል 3 እና ኳርታይል 1 ነው የምንጠየቀው። ሶ እነሱም በዚህ ፎርሙላ እናገኛለን ማለት ነው። የተሰጠን ዳታችን ደግሞ ግሩፕድ ከሆኑ ይሄኛውን ፎርሙላ እንጠቀማለን። እዚህ ጋር አንግሩፕድ ዳታ የተሰጠን፣ ግን ግሩፕድ ዳታ ከተሰጠን ምሳሌ እናያለን በኋላ። ይሄንን ፎርሙላ ነው የምንጠቀመው ማለት ነው። ሶ ይሄንን ዳታ ሴት ወስደን ኢንተርኳርታይል ሬንጁን እንፈልግ ማለት ነው። እነዚህን ዳታ ሴቶች ስንቆጥራቸው ብዛታቸው ኢቭን ነው ኦድ ነው የሚለው መጀመሪያ መለየት አለብን። 1 2 3 4 5 6 7 8 9 ነው። ሶ 9 ደግሞ ኦድ ነው። ስለዚህ ኦድ ናቸው ማለት ነው። ስለዚህ ይሄኛውን ፎርሙላ የምንጠቀመው ኪው 1ን ስንፈልግ በኬ ቦታ 1 እናስገባለን፣ እዚህ ጋር በኬ ቦታ 1 እናስገባለን። በኤን ቦታ የዳታ ሴታችንን ብዛት ነው የምናስገባው 9 ማለት ነው። 9 ሲደመር 1 ሲካፈል ለ4 ይሆናል ማለት ነው። ካገኘን በኋላ ይሄን ካልኩሌሽን ከሰራን በኋላ አይተሙን ነው የሚነግረን፣ የትኛው አይተም ኳርታይል 1 እንደሆነ ነው የሚነግረን። ሶ እነኚህን እንፈልግ። መጀመሪያ ስንፈልግ ከላይኛው 9 ሲደመር 1 10 ይሆናል። ሲካፈል ለ4 አለ 10 ሲካፈል ለ4 2.5 ማለት ነው።
ሶ 2.5ኛው አይተም ነው ማለት ነው ኳርታይል ዋናችን። ከዚህ ውስጥ 2.5ኛውን አይተም እንዴት ነው የምንፈልገው? 0.5 ስላለው እዚህ ጋር ሁለተኛው አይተም ሲደመር 0.5 እቺ 0.5ቷ ማለት ነው ሲባዛ እናደርግና 2.5 በ2 እና በ3 መካከል ስለሚገኝ ሶስተኛው አይተም ሲቀነስ ሁለተኛው አይተም እናደርጋለን ማለት ነው። ሶስተኛው እና ሁለተኛው አይተም ሁለቱም 70 ናቸው። 1 2 ሶስተኛው አይተም 70 ነው። ሁለተኛው አይተም 70 ነው። ሁለቱም 70 ስለሆኑ 70 ሲቀነስ 70 0 ይመጣል። ሶ 0.5 ሲባዛ 0 0 ነው። ኳርታይል 1 70 ይመጣል ማለት ነው። አሁን ኳርታይል 1 አግኝተናል። ኳርታይል 3 እንፈልግ። ኳርታይል 3 ስንፈልግ በፎርሙላ መሰረት በኬ ቦታ 3 ነው የምናስገባው፣ በኤን ቦታ 9 ነው የምናስገባው። ሲደመር 1 ሲካፈል ለ4 ይሆናል ማለት ነው። ይሄን ስንሰራው 9 ሲደመር 1 10 ነው። 10 ሲባዛ 3 30 ሲካፈል ለ4 ይሆናል። 30 ሲካፈል ለ4 7.5 ነው ማለት ነው። 7.5ኛውን አይተም እንዴት ነው የምናገኘው? ከላይ እንደሰራ ነው። ሰባተኛው አይተም ሲደመር 0.5 ሲባዛ 7.5 በ8 እና በ7 መካከል ስለሚገኝ 8ኛው አይተም ሲቀነስ 7ኛው አይተም እናደርጋለን ማለት ነው። 7ኛው እና 8ኛው አይተም የትኞቹ ናቸው? 1 2 3 4 5 6 7ኛው አይተም 70 ነው። 8ኛው አይተም 70 ነው። ሶ 0 ይመጣል ማለት ነው። በድጋሚ እነኚህ ስንቀነሳቸው ኳርታይል 3ም 70 ነው ይመጣው ማለት ነው። ኢንተር ኳርታይል ሬንጅ ደግሞ ኳርታይል 3 ሲቀነስ ኳርታይል 1 ስለሆነ 70 ሲቀነስ 70 ይሆናል። ሶ ኢንተር ኳርታይል ሬንጃችን 0 ይሆናል ማለት ነው። 0 ነው ማለት በኢንተር ኳርታይል ሬንጅ በሚድል 50%ዎቹ ተማሳይ ቫልዩ ስለሆኑ እዚህ ጋር 70 70 70 ስለሆነ ተማሳይ ቫልዩ ስለሆነ ምንም ስፕሪድ የላቸውም ማለት ዳታዎቹ ምንም አይለያዩም። ሜጀር ኦፍ ዲስፐርሽናችን ዝቅተኛ ነው የሚሆነው ማለት ነው። ኦልሞስት 0 ነው ማለት ነው በዚህ ኬስ። ሶ በኢንተር ኳርታይል ሬንጅ መሰረት የሚድል 50%ቱን ስፕሪድ በዚህ መንገድ እናገኛለን ማለት ነው። የተሰጠን ዴታ ሴት ኢቭን ከሆነሳ አሁን እዚህ ጋር 1 2 3 4 5 6 ነው የተሰጠን ዳታ ሴታችን ኢቭን ናቸው። እነዚህ 6 ኢቭን ነው። ሶ በዚህ ኬስ ይሄኛውን ፎርሙላ እንጠቀማለን ማለት ነው። ኳርታይል 1ን ስንፈልግ በኬ ቦታ 1 ነው የምናስገባው። ስለዚህ n/4 n ደግሞ 6 ነው የዳታ ሴታችን ብዛት ማለት ነው። 6 ሲካፈል ለ4 ሲደመር በድጋሚ በn ቦታ 6 ነው የምንከተው። 6 ሲካፈል ለ4 ሲደመር 1 ሲካፈል ለ2 ይሆናል ማለት ነው። 6 ሲካፈል ለ4 ሲደመር ይሄንን ስንሰራው 10 ሲካፈል ለ4 ይሆናል። ሁለተኛው አይተም ይሆናል ማለት ነው። ኪው ዋናችን ይሄኛው ማትሰሩት ሁለተኛው አይተም ይመጣል። ሁለተኛው አይተም ደግሞ ሲኛው ነው 30 ነው ሁለተኛው አይተም። ሶ ኳርታይል 1 30 ይመጣል ማለት ነው። ኳርታይል 3 አሁን በድጋሚ በኬ ቦታ 3 እናስገባለን። 3 ሲባዛ 6 ሲካፈል ለ4 ሲደመር 3 ሲባዛ 6 ሲካፈል ለ4 ሲደመር 1 ይሆናል ማለት ነው። ይሄኛውን ስንሰራው 18 ሲካፈል ለ4 ሲደመር 18 ሲደመር 4 ሲካፈል ለ4 ሲካፈል ለ2 ይሆናል ማለት ነው። ይሄኛው አምስተኛው አይተም ይመጣል። የዚህኛው ማት ስሩት በድጋሚ አምስተኛው አይተም ደግሞ 1 2 3 4 5 90 ነው። ሶ 90 ይሆናል ማለት ነው። ስለዚህ ኢንተር ኳርታይል ሬንጃችን ኪው3 ሲቀነስ ኪው1 ስለሆነ ኪው3 የምንለው 90 ነው። ኪው1 የምንለው ደግሞ 30 ነው። ስለዚህ 90 ሲቀነስ 30 60 ኢንተር ኳርታይል ሬንጅ ይመጣል ማለት ነው። ስለዚህ የሚድል 50%ቱ ስፕሪድ ወይም የሚድል 50%ቱ ሬንጅ 60 ነው ማለት ነው። እንደዚህ አይነት ግሩፕድ ዴታ ከተሰጠንሳ እንዴት ነው የምንፈልገው? እዚህ ጋርም ለግሩፕድ ዴታዎች ለግሩፕድ ዴታ ሴቶች ፎርሙላ ተቀምጦላቸዋል። እዚህ ጋር የተሰጠን ኢንተርቫል ነው የዳታ ሴታችን ኢንተርቫል ነው። ከ0 እስከ 10 ያሉ ኤሌመንቶች ፍሪኩዌንሲያቸው 10 ነው ያለ ነው። እዚህ ጋር ፍሪኩዌንሲ ማለት ብዛት ማለት ነው። ከ0 እስከ 10 ያለ ኤሌመንት ብዛቱ 10 አለን። ከ10 እስከ 20 ያለ ብዛቱ 25 አለን። ከ20 እስከ 30 ያለ ብዛቱ 15 አለን። እዚህ ጋር ኢንተርቫላቸው 10 10 ነው። ከ0 እስከ 10 10 ነው ኢንተርቫሉ። ከ10 እስከ 20 10 ነው። ከ20 እስከ 30 ኢንተርቫሉ 10 ነው። በመካከላቸው ያለው ኢንተርቫል ልዩነት 10 10 ነው ማለት ነው። እዚህ ጋር ደግሞ ኩሙሌቲቭ ፍሪኩዌንሲ አለን። ኩሙሌቲቭ ፍሪኩዌንሲ ማለት እዚህ ጋር ለምሳሌ 10 ብለን ጀምረናል። የመጀመሪያው ከ0 እስከ 10 ኢንተርቫል ያሉት ኤሌመንቶች ብዛት ማለት ነው። ፍሪኩዌንሲ 10 ነው። ይሄኛው ነው ደግሞ ማለት ነው። እዚህ ሁለተኛው ላይ ስንመጣ ግን የመጀመሪያውን ከሁለተኛው ፍሪኩዌንሲ ጋር ደምረን ነው የምናገኘው 35። እዚህ ጋር ሶስተኛው ላይ ስንመጣ ደግሞ የ10 እና የ35ን ደምረን ነው ማለት ከላይ ያሉ ፍሪኩዌንሲዎች እንዳለ ድምር ማለት ነው እዚህ ጋር የምናገኘው። ሶ እነኚህን በጠቅላላ እንደምራቸው 50 እናገኛለን። ኩሙሌቲቭ ፍሪኩዌንሲ የምንለውም በዚህ መንገድ ነው የምናገኘው። ሶ ኩሙሌቲቭ ፍሪኩዌንሲዎችን 50 ነው ማለት ከ0 ጀምሮ እስከ 30 50 ኤሌመንት አለን ማለት ነው። የ50 ብዛቱ 50 ነው ማለት ነው። እዚህ ጋር የዴታ ሴቶቹን ቅድም ቆጥረን 6 እና 9 ያገኘን ነበር።
እዚህ ጋር ደግሞ በኩሙሌቲቭ ፍሪኩዌንሲ ነው የምናገኘው የዳታ ሴታችን ብዛት ማለት ነው። ስለዚህ 50ውን ኤን እንለዋለን ማለት ነው። እዚህ ጋር ኤን ብለን የምናስገባው ያስገባ ነው ማለት ነው። በዚህ ኬዝም እዚህ ጋር ኤን ይሆናል ማለት ነው። የምናስገባው 50 በኤን ቦታ 50 ይሆናል ማለት ነው። በመቀጠል የምንፈልገው ምንድነው ኳርታይል ዋንን ነው። ኳርታይል ዋንን የምናገኘው ኤን ኦቨር 4 አድርገን ነው። ኤን የምንለው የዳታችን ብዛት ማለት ነው። ኤን ኦቨር 4 አድርገን ኳርታይል ዋን እናገኛለን። ስለዚህ 50 ሲከፈል ለአራት ይሆናል ማለት ነው 12.5 12.5ኛው አይተም ኳርታይል ዋናችን ይሆናል ማለት ነው። አሁን 12.5ን እንዴት ነው የምናገኘው? 12.5ን የምናገኘው ኢንተርቫሉን ማግኘት ነው የሚጠበቅብን። 12.5ን የሚሆን ኤሌመንት ኤግዛክትሊ ማግኘት አይጠበቅብንም። ስለዚህ የትኛው ኢንተርቫል ላይ የሚገኘው 12.5 ለምሳሌ እዚህ ጋር ፍሪኩዌንሲው ስናይ እስከ 10 ነው ያለው ይሄ የመጀመሪያው ኢንተርቫል። ሁለተኛው ደግሞ እስከ 25 አለው። ሶ ከ10 በላይ ነው 12.5። ስለዚህ እዚህኛው ሁለተኛው ኢንተርቫል ውስጥ ነው የሚሆነው ማለት ነው። 12.5ኛው አይተም ሁለተኛው ኢንተርቫል ውስጥ ነው የሚገኘው ማለት ነው። ስለዚህ ኳርታይል ዋናችን ሁለተኛው አይተም ላይ እንደሚገኝ አወቀን ማለት ነው። ኳርታይል 3 ደግሞ እንፈልግ። ኳርታይል 3 ስንፈልግ 3n ሲካፈል 4 አድርገን ነው ኳርታይል 3 የምንፈልገው። የኤን ቫልዩ 50 ነው በድጋሚ። ስለዚህ 3 ሲባዛ 50 ሲካፈል 4 ይሆናል 37.5ኛው አይተም ይሆናል ማለት ነው ኳርታይል 3። አሁን 37.5ኛው አይተም የቱ ጋር ነው የምናገኘው? 37.5ኛው አይተም የምናገኘው እዚህ ጋር እስከ 10 ነው ያለው፣ እዚህ ጋር እስከ 25 አለ። ሁለቱን ስንደምራቸው እስከ 35 ማለት ነው። ሁለተኛው ላይ እስከ 35 ነው ያለው ኩሙሌቲቭ ፍሪኩዌንሲው ማለት ነው የምናየው። ሶስተኛው ደግሞ እስከ 50 አለው ማለት ነው። እስከ 50 አለው። ሶ ከ35 በላይ ነው፣ እስከ 50 በታች ነው 37 ማለት ነው። ስለዚህ ሶስተኛው ኢንተርቫል ውስጥ መገኘት አለበት ማለት ነው ኳርታይል 3 የምንለው። ሶስተኛው ኢንተርቫል ውስጥ መሆኑን አወቅን። ሶ ይሄን ካወቅን ይበቃል። ኳርታይል 1 እና ኳርታይል 3 የትኛው ኢንተርቫል ውስጥ እንደሚገኙ ካወቅን ይበቃል። እዚህ ጋር ኤል የምንለው የኢንተርቫላችን ሎወር ባውንደሪ ነው። ክላሳችን ከ10 እስከ 20 ነው። ዝቅተኛ ኤሌመንት 10 ነው። ሎወር ባውንደሪ ስንፈልግ ከ10 ላይ 0.5 እንቀንሳለን 9.5 ይሆናል ማለት ነው ሎወር ባውንደሪያችን። ሲደመር ኬ ሲባዛ ኤን ሲካፈል ለአራት ይሄኛው ማለት ነው 12.5 ማለት ነው። 12.5 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ክላስ፣ ይሄኛው ማለት ከክላሱ በፊት ያለው ኩሙሌቲቭ ፍሪኩዌንሲ ማለት ነው። ክላሳችን ይሄ ነው። ከክላሱ በፊት ያለው ኩሙሌቲቭ ፍሪኩዌንሲ 10 ነው። ስለዚህ 10 እናደርጋለን ሲካፈል ፍሪኩዌንሲ ኦፍ ዘ ክላስ ኤፍ ምንለው የክላሱ ፍሪኩዌንሲ ማለት ነው። ክላስ ፍሪኩዌንሲ ደግሞ 25 ነው። ሲካፈል ለ25 ሲባዛ ክላስ ዊድስ የክላሱ ስፋት ማለት ነው። ከ0 እስከ 10 10 ነው። ሶ ኢንተርቫሉ 10 ስለሆነ ክላስ ዊድስ 10 ይሆናል ማለት ነው። ኪው1 10.5 እናገኛለን ማለት ነው። ኪው3 ስንፈልግ ደግሞ በቅድሙ መሰረት የክላሱ ኪው3 የሚገኝበት ክላስ ከ20 እስከ 30 ውስጥ ነው። የክላሱ ሎወር ባውንደሪ 20 ሲቀነስ 0.5 ነው። ሶ 19.5 ማለት ነው። ሲደመር 3n ሲካፈል ለ4 ይሄ ፎርሙላ ተጠቅመን ያገኘነው ማለት ነው 37.5 ሲቀነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ክላስ 35 ነው። ሲካፈል ፍሪኩዌንሲ ኦፍ ዘ ክላስ 15 ነው። ሲባዛ ክላስ ዊድስ 10 ነው ማለት ነው። ሶ 21.16 እናገኛለን ኪው3። ኢንተርኳርታይል ሬንጅ ስንፈልግ ደግሞ ኪው3 ሲቀነስ ኪው1 ነው። 21.16 ሲቀነስ 10.5 ይሆናል ማለት ነው። 10.66 የዚህ ግሩፕ ዴታ ኢንተርኳርታይል ሬንጅ ይሆናል ማለት ነው። ሶ በዚህ መንገድ ኢንተርኳርታይል ሬንጅ እንፈልጋለን ማለት ነው።